ኦኬ ይሄኛው ሴክሽን ስሪ ነው። ስለ ፕሮፖርሽን አብረን እናያለን። ጥሩ ሴክሽን ነው። በደንብ ካያችሁ በጣም ቀላል ክፍል ስለሆነ በደንብ ተከታተሉ። አጠቃላይ ወርድ ፕሮብሌም ስለሆነ እንጂ ብዙም አስቸጋሪ ክፍል አይደለም። ዴፊኒሽኑን ስናይ ፕሮፖርሽን ኢዝ ኢኳሊቲስ ኦፍ ቱ ሬሽዮ ነው። ስለ ሬሽዮ ከዚህ በፊት አይተናል። ፕሮፖርሽን ማለት ደግሞ ሁለት ሬሾዎች እኩል ከሆኑልን ፕሮፖርሽን ነው ብለን ነው የምናስቀምጣቸው። ፕሮፖርሽን ሪፈርስ ቱ ዘ ኮምፓሪዥን ኦፍ ቱ ሬሽዮ ኢፍ ቱ ሬሽዮ አር ኢኳል then they are said to be proportionate to each other. Two proportionate ratios are represented by double colon. በደብል ኮለን ነው የምናስቀምጠው። if two ratio a to b and c to d are equal ከሆኑ then they are represented as a to b ደብል ኮለን እናደርግና proportionate ነው ማለት ነው። c to d ኢኳል ይሆናሉ ማለት ነው። እዚህ ጋር ጥሩ ኮንሰፕት ያለው ምንድነው? በጣም ቀለል የሚያደርገው ጫፍ ጫፍ ያሉት ኤ እና ዲ ኤክስትሪም ይባላሉ። ቢ እና ሲ ሚንስ ይባላሉ። ጥያቄዎችን ስንሰራ ሁለቱን አባስተን ኤ እና ዲ እዚህ ኳልቱ ቢ እና ሲ አርገን በቀላሉ ጥያቄዎችን መስራት እንችላለን። ጥያቄዎችን ስንሰራ በደንብ ስለምናይ በሚቀጥለው ክፍል ላይ በደንብ ግልጽ ይሆንልናል ማለት ነው። ለምሳሌ compare the ratio 6 to 10 and 48 to 18 do they form proportionate ይላል። ይሄን ለመስራት ምንድነው የምናደርገው? መጀመሪያ 6 to 10 to the simplest form እንፈልጋለን። ከዛ 48 to 18 to the simplest ratio እናስቀምጣቸዋለን። ይሄ ማለት ሁለቱ ፕሮፖርሽኔት ነው ወይ የሚለውን ለማየት መጀመሪያ ምንድነው የምናደርገው? እኩል መሆናቸውን 6 አስረኛ እና 48 80ኛ እኩል መሆናቸውን ነው ቼክ የምናደርገው። to the simplest form ነው የምናስቀምጠው። መጀመሪያ simplest form of 6/10 is equal to 3/5 ይሆናል። ከዛ ደግሞ the simplest form of 48 to 80 ስናየው 3/5 ሆነለን። ስለዚህ ሬሽዮዋቸው ተመሳሳይ ስለሆነልን ምንድነው ይሄ የምንለው? ፕሮፖርሽኔት ናቸው። ኢኳል ስለሆኑ ሁለቱ ፕሮፖርሽኔት ናቸው ብለን እናስቀምጣለን። ሁሉም ጥያቄዎች የሚሰሩት በዚህ ኮንሰፕት ነው። ፕሮፖርሽኔት ነው ብሎ ከሰጠን ሁለቱን ኢኳል አድርገን ወይ በክሪክሮስ ወይ ሲምፕሊፋይ አድርገን የምንሰራው ነው የሚሆነው ማለት ነው። ለምሳሌ ይሄን ስናይ ኤ ቱ ቢ ፕሮፖርሽኔት ቱ ሲ ቱ ዲ ብሎ ከሰጠን መሀል ያሉ ቢ እና ሲ ሚንስ ናቸው። ዳርዳር ያሉት ኤ እና ዲ ደግሞ ኤክስትሪምስ ናቸው። በፎርሙላ ስንሰራ ጥያቄ ተጠይቀን ጥያቄዎችን ስንሰራ ፕሮዳክት ኦፍ ኤክስትሪም ኢዝ ኢኳል ቱ ፕሮዳክት ኦፍ ሚንስ ብለን እንሰራለን ማለት ነው። ፕሮፖርሽኔት በዚህ መልኩ ከተሰጠን መሀል ላይ ያሉትን እርስ በርስ አባስተን ኢዝ ኢኳል ቱ ዳርዳር ያሉትን ኢዝ ኢኳል ቱ ብለን እናስቀምጣለን። ከዛ ውስጥ የተጠየቅነውን በቀላሉ መመለስ እንችላለን ማለት ነው። ፕሮፖርሽን ፕሮፐርቲ ይላል። ይሄኛውን ያው ለማስቀመጥ ነው። መጽሐፉ ላይ በደንብ እንደዚህ ዘርዘር ብሎ አያስቀምጥም። ነገር ግን ዝም ብሎ ለማየት ነው እንጂ ለመሸምደድ ምንም አያስፈልግም። ይሄ እዚህ ኳልቱ ነው ብሎ ከተሰጠን ዝም ብለን ሁለት ፕሮፖርሽኔት የሆኑ ቀላል ቁጥሮችን ወስደን ቼክ ማድረግ ነው የሚቀለው። ፕሮፐርቲውን ከመሸምደድ ይልቅ
ኤግዛምፕል ወስደን መስራት ይቀላል ማለት ነው። ለምሳሌ for two ratio in proportion such that a over b is equal to c over d ከሆነ አሁን a over c is equal to b over d hold true ይሆናል ብሎ ከጠየቀን ምሳሌ ወስደን ነው መስራት። ይሄን ለምሳሌ አንድ ሁለተኛ ብለን ይሄን ደግሞ ሁለት አራተኛ ብለን ብንወስድ ቦታ አቀያይረን ቁጥሮቹን አቀያይረን ማየት ነው። ሁሉም እዚህ ጋር ፕሮፐርቲ ብለው ያስቀመጠውን ምንሰራው እንደዚህ በቀላሉ ዝም ብለን ቁጥሮቹን መሸምደድ ሳይሆን የተሰጠን ፕሮፖርሽኔት ነው ብለው ከተሰጠን ከዛ በኋላ በተሰጠን ፎርሙላ ውስጥ ቁጥሮችን በመቀያየር የምንሰራ ነው እንጂ ለመሸምደድ አይደለም። እዚህ ጋር ያስቀመጥኩት በዛ መልኩ እንድታዩት ነው። ቀጥሎ ለምሳሌ ኤግዛምፕል ስንሰራ show that 20 45 8 and 18 are in order of proportion አለን። አሁን in order to proportion ስናረገው ሁለቱ ፕሮፖርሽን ቱ የሚቀጥለው ተከታታይ ከሆነ ካስቀመጠልን ለምሳሌ 20 45 8 እና 18 are in order of proportion ብሎ ከሰጠን መጀመሪያ 20 to 45 is equal to 8 to 18 ከሆነልን ነው proportionate ነው in order to proportionate ነው የምንለው። ስለዚህ አሁን ይሄን ለማሳየት ምንድነው የምናደርገው 20 to 45 is equal to 8 to 18 መሆኑን ቼክ ማድረግ ነው። ይሄን ቼክ ለማድረግ ደግሞ ፕሮዳክት ኦፍ ሚንስ እና ፕሮዳክት ኦፍ ኤክስትሪም እኩል ከሆነልን ፕሮፖርሽን ኦርደር ኦፍ ፕሮፖርሽኔት ናቸው ማለት ነው። ለምሳሌ እስቲ እንየው። ፕሮዳክት ኦፍ ሚንስ is equal to ፕሮዳክት ኦፍ ኤክስትሪም መሆኑን ነው የምናሳየው። ፕሮዳክት ኦፍ ሚንስ ማለት 45 ሲባዛን በ8 ነው 360 ሆነ። ፕሮዳክት ኦፍ ኤክስትሪም ማለት 20 ሲባዛን በ18 ነው እሱም 360 ሆነልን። ስለዚህ ፕሮዳክት ኦፍ ሚንስ is equal to ፕሮዳክት ኦፍ ኤክስትሪም ከሆነልን ቁጥሮቹ የተሰጡን ቁጥሮች ኢን ኦርደር ኦፍ ፕሮፖርሽኔት ናቸው ማለት ነው። ሲንስ the product of means is equal to product of extremes the number 20 45 8 and 18 are in order of proportion መሆኑን በዚህ መልኩ ማሳየት እንችላለን ማለት ነው። ሌላው ለምሳሌ ፈተና ላይ እንደዚህ ብሎ ቢመጣ if the number 3 5 x and 20 are in order of proportion find the value of x ይላል። አሁን የምናደርገው መጀመሪያ 3 to 5 is equal to x to 20 ነው የምናደርገው። ስንሰራው የተሰጡን እነዚህ ናቸው። ሳይዛት ፕሮፖርሽኔት ብሎ ከሰጠን 3 to 5 is equal to x to 20 ብለን እንሰራለን። ይሄ ማለት 3/5 is equal to x over 20 ብለን ክሪክሮስ ማድረግ እንችላለን። ወይም ደግሞ ሚንስን አባስተን ከኤክስትሪም ጋር አንድ ማድረግ ነው። 5ን በኤክስ አባስተን 5x is equal to 3ን በ20 አባስተን ማስቀመጥ ነው የምንችለው ማለት ነው። ፕሮዳክት ኦፍ ሚንስ ማለት የመሃሉን እርስ በርስ እናባዛለን is equal to 5 ሆነልን። ፕሮዳክት ኦፍ ኤክስትሪም ማለት የውጪዎቹን አንድ ላይ እናባዛለን 60 ሆነልን። 5x is equal to 60 ይሆናል። ለ5 ስናካፍል የኤክስ ዋጋ 12 ይሆንልናል ማለት ነው። ኤክሰርሳይዝ 413 ስናይ from each pair of the ratio below circle the given pair of ratio that are in proportionate እኩል የሆነው ማነው ነው? ኤ 2/3 እና 4 260 ይላል። ይሄን በአራት እንኳን ብናደርገው አንድ ነው የሚሆነው። ይሄን በአራት ደግሞ ስናደርገው 6 65 1/65 አካባቢ ነው የሚሆነው። ስለዚህ ይሄ ተመሳሳይ አይደለም። ኤን እንተዋለን። ቢ ማለት በ5 1 ነው የሚሆነው፣ በ5 4 ነው የሚሆነው። ስለዚህ 1/3 እና 1/4 አሁንም እኩል አይደለም፣ ይሄም አይሆንም ማለት ነው። ሲ ጋር ስንሄድ 4/5 ይላል። ይሄኛውን በ4 3 በ4 5 ነው የሚሆነው። 3/5 ከሲ ጋርም አሁንም እኩል አይሆንልንም ማለት ነው። ዲን ስናይ በ4 1 በ4 2
ሁለት አንደኛ እና ሁለት አንደኛ ተመሳሳይ ስለሆነ ስለዚህ ይሄ ፕሮፖርሽን ነው ማለት ነው። ዲ ፕሮፖርሽን ነው ማለት ነው። ሁለተኛ ፋይንድ ዘ አንናውን ተርም ኢን ኢች ኦፍ ዘ ፎሎዊንግ ይላል። ይሄን ክሪክ ክሮስ አድርገን የምንሰራው ነው። ይሄ ኤ ላይ ለምሳሌ 5x is equal to 60 ይሆናል። የኤክስ ዋጋ ክሪክ ክሮስ አድርገን ስንሰራ የኤክስ ዋጋ 12 ይሆናል። ቢን ደግሞ ሚንስን የመሃሉን ሚንስ ማለት የመሃሉን 18 ሲባዘን በሁለት እዚ ኳልቱ 9x 36 ለ9 ስናካፍል 4 ይሆንልናል ማለት ነው። ሲ ላይም ክሪክ ክሮስ አድርገን መስራት እንችላለን። ሲም 32 እዚ ኳልቱ 3.2 ኤም ይሆናል። የኤም ዋጋ ስናካፍለው ኤም ዋጋ እዚ ኳልቱ 10 ይሆናል ማለት ነው። ዲ ላይም ተመሳሳይ ነው። ክሪክ ክሮስ ነው የምናደርገው። አንዱን ካገኘን ለምሳሌ የዲን 3n is equal to 5 times 18 እናደርጋለን። ከዛ ለ3 ማካፈል ነው። እንደገና ደግሞ 3 ሲባዘን በ50 is equal to 5y ይሆናል። ክሪክ ክሮስ አድርገን ምንሰራ ነው። ስለዚህ ይሄ በጣም ቀላል ስለሆነ ደጋግማችሁ ማየት ነው። ሶስተኛ show that the number 14 21 2 and 3 are in order of ፕሮፖርሽኔት። ይሄኛው ምን ጊዜም ፈተና ላይ ስለሚመጣ በተለይ ክፍል ላይ ስለሚመጣ ወይም በምርጫ ደግሞ ኢን ኦርደር ኦፍ ፕሮፖርሽኔት የሆኑት የትኞቹ ናቸው ብሎ ስለሚጠይቅ ጥንቃቄ ማድረግ ያስፈልጋል ማለት ነው። ይሄን ስንሰራ 14 to 21 is equal to 2 to 3 መሆኑን ብቻ ማሳየት ነው። ኢን ኦርደር ቱ ፕሮፖርሽኔት መሆኑን ለማሳየት ስለዚህ 14 to 21 is equal to 2 to 3 መሆኑን ማሳየት ነው። ከዛ ሚንስ እና ኤክስትሪምን ቼክ ማድረግ ነው። ከቻላችሁ ደግሞ እዚሁ ሲምፕሊፋይ ማድረግም ይቻላል። ለምሳሌ ይሄን በ7 2 ነው፣ በ7 3 ነው። 2/3 is equal to 2/3 ነው። in order to proportionate መሆኑን ያሳያል። ነገር ግን ሚንስን መጀመሪያ ሚንስና ኤክስትሪምን ተመሳሳይ መሆኑን ማረጋገጥ ነው። ለምሳሌ ሚንስ 21 ሲባዘን በ2 ኢኳል ቱ 42 ነው። ኤክስትሪም ደግሞ 14 ሲባዘን በ3 42 ነው። ስለዚህ ሚንስ ኢኳል ቱ ኤክስትሪምስ ከሆነ ይሄ ቁጥር የተሰጠን ኢን ኦርደር ኦፍ ፕሮፖርሽኔት መሆኑን ያሳያል ማለት ነው። አራተኛ ጥያቄ given the proportion 10 to 18 is equal to 35 to 63 ይላል። then find the sum of means። መጀመሪያ ሚንስ ማን ናቸው? የመሃሉ 18 እና 38 ሚንስ ናቸው። 10 እና 63 ኤክስትሪም ናቸው። እነዚህን ካወቃችሁ እነዚህን መደመርና ማባዛት በጣም ቀላል ነው። the sum of means ይላል። 18 እና 35ን መደመር ነው። ፕሮዳክት ኦፍ ሚንስ እርስ በርስ ማባዛት ነው። የኤክስትሪምም ደምሩ ካለ 10 እና 63ን መደመር ነው። አባዙ ካለ 10 እና 63ን ማባዛት ነው። ይሄ በጣም ቀላል ነው። አምስተኛ a map scale is 1 to 1 million if the distance between the two cities on a map is 3.5 cm then find the actual distance between the city in kilometer ይላል። አሁን ምንድነው የምናደርገው? actual distance ማለት is equal to map distance times scale denominator ነው። ማፕ ዲስታንሱ ከተሰጠን ስኬሉ ከተሰጠን በዛ መልኩ አባስተን ነው የምናገኘው። actual distance is equal to 3.5 times ስኬሉ ተሰጥቶናል 1 ሚሊዮን is equal to 3 ሚሊዮን 500 ሺህ ሴንቲሜትር ሆነልን። ግን የተጠየቅነው ኢን ኪሎ ሜትር ነው። ይሄን በኪሎ ሜትር ለመቀየር 1 ኪሎ ሜትር 1000 ሴንቲሜትር ይሆናል። ይሄኛውን 3 ሚሊዮን 500 ሺህን ለ100 ሺህ ማካፈል ነው። ስለዚህ አክቹዋል ዲስታንሱ is equal to 35 ኪሎ ሜትር ይሆናል ማለት ነው። ዋናው አክቹዋል ዲስታንስ is equal to ማፕ ዲስታንስ ታይምስ ስኬል መሆኑን ብቻ መያዝ ያስፈልጋል ማለት ነው። አዲሽናል ፕሮብሌም እቺኛዋን ጥሩ ጥያቄ ናት ብዬ ስላሰብኩ ነው እዚህ ጋር ያስቀመጥኩት። ለምሳሌ if a b
8 and 5 are in proportion and BA 15 and comma C are also in proportion. Find A plus B plus C. Given that A, B, C are positive integer ከሆኑ እንዴት ነው ይሄን ነገር የምንሰራው የሚለውን ማየት ነው። ፕሮፖርሽኔት መሆኑን ከሰጠን ቀጥታ A to B is equal to 8 to 5 ሆነልን። A over B is equal to 8 አምስተኛ ይሆናል። በዚህ መልኩ ኢኩዌሽን 1 እንላለን። ኢኩዌሽን 2 ደግሞ B to A is equal to 50 to C ሆነ። B over A is equal to 50 over C ሆነ። እችን መገልበጥ ነው። ይሄ B over A ስላለ እችን ስንገለብጥ 5 8ኛ ይሆናል። ከዚህኛው አሁን ይሄን ገልብጠን 5 8ኛ ሆነ። ከዛ የኢኩዌሽን 2 ውስጥ ስንተካ 5 over 8 is equal to 50 ሆነ። የሲ ዋጋ ከዚህ ክሪክሮስ አድርገን የሲ ዋጋ 80 እናገኛለን ማለት ነው። የሲ ዋጋ 80 አገኘን ማለት ለምሳሌ እዚህ ጋር 80 ስንተካ ስናጣፋው እቺኛው 0 በ0 ትጠፋና 5 over 8 ይሆናል። እዚህ ጋር 5 over 8 ነው የሚሆነው። ስለዚህ የቢ ዋጋ 5 ነው፣ የኤ ዋጋ 8 ነው። እነዚህ እንደምረን ስናስቀምጣቸው 93 መልስ እናገኛለን ማለት ነው። እንደዚህ ምናልባት ዞር አድርጎ መጠየቅ ከፈለጉ በጣም በቀላሉ መስራት የሚቻል መሆኑን እንድታዩት ለማለት ነው። ሌላው ኮንሰፕት አሁን ዳይሬክት እንደ ኢንቨርስ ፕሮፖርሽናሊቲስ እናያለን። ምናልባት ወደ 9ኛ ክፍል ስትደርሱ ዳይሬክት እንደ ኢንቨርስ ፕሮፖርሽናሊቲ ፊዚክስ ላይ በደንብ ትማራላችሁ። ነገር ግን በዚህ ላይ ያስቀመጠው ዳይሬክት ፕሮፖርሽናሊቲ እና ኢንቨርስ ፕሮፖርሽናሊቲን ቀለል አድርጎ ነው የሚያስቀምጠውና በደንብ አብረን እናያለን። ዴፊኒሽኑን ስናይ y is said to be direct proportional to x written as y direct proportional to x እቺ ሲምቦል ዳይሬክት ፕሮፖርሽናል ማለት ነው። y direct proportional to x ብሎ በዚህ መልኩ ከተጻፈ ዳይሬክት ፕሮፖርሽናል ማለት ነው። if there is a constant k such that y is equal to kx ከሆነ ማለት ነው። or k ደግሞ y over x ከሆነ ዳይሬክት ፕሮፖርሽናል ነው ማለት ነው። እዚህ ጋር the number k is called constant of proportionalities ነው የሚባለው። ብዙ ጊዜ constant of proportionalityን ይጠይቃል። if y direct proportional to x ከሆነ y ሲጨምር x ትጨምራለች፣ y ሲቀንስ xም ትቀንሳለች ማለት ነው። ዳይሬክት ፕሮፖርሽናል ናቸው። ሬሽዮ ደግሞ ኮንስታንት ነው። ሁሉ ጊዜ ኮንስታንት ኦፍ ፕሮፖርሽናሊቲ የምንለው ሬሽዮውን ነው የምናየው ማለት ነው። በርካታ ጥያቄዎች እዚህ ጋር መስራት ይቻላል። ጥያቄዎቹም ቀለል ያሉ ስለሆነ በደንብ አንደርስታንድ ማድረግ አያስቸግርም ማለት ነው። ይሄ ለምሳሌ if x and y are direct proportional find the value of x1 x2 and y1 in the table given below። ዳይሬክት ፕሮፖርሽናል ማለት ኢኳል ናቸው። የኤክስ እና የዋይ ሲጨምር ኤክስ እና ዋይ አንዱ ሲጨምር አንዱ ይቀንሳል፣ አንዱ ሲጨምር ሌላኛውም ይጨምራል ማለት ነው። ኢኳሊ ነው የሚጨምረው፣ ሲቀንሱም በተመሳሳይ መልኩ ነው። ይሄ ማለት ሶሉሽን ስናስቀምጠው ዳይሬክት ፕሮፖርሽናል ናቸው። ስለዚህ ኤክስ ኦቨር ዋይ ማለት እንችላለን፣ ወይም ዋይ ኦቨር ኤክስ ብለን ማስቀመጥ እንችላለን። እንደፈለግነው ብናስቀምጠው አሁን 3 ኦቨር ኤክስ is equal to x1 ኦቨር 60 is equal to x2 ኦቨር 96 is equal to 10 ኦቨር y1 ብለን ነው የምናስቀምጠው። ከእያንዳንዱ ከ3/36ኛ ጋር ኢኳል አድርገን ቫሊዎቹን መፈለግ እንችላለን ማለት ነው በቀላሉ። አሁን 3/36ኛ is equal to x1 ኦቨር 60ኛ የሚለውን በy x እና y ዳይሬክት ፕሮፖርሽናል ስለሆነ ብናገለባብጠውም ተመሳሳይ ነው። ስለዚህ አሁን የx1 ከዚህ ውስጥ 5 እናገኛለን። የx2ም በተመሳሳይ ከ3/36ኛ ጋር ኢኳል እናደርጋለን። ምክንያቱም 3/36ኛ ፕሮፖርሽን ነው ወይም የቫልዩ ኦፍ k ነው። 36 ሶስተኛ ማድረግ እንችላለን። እዚህ ጋርም ደግሞ 96 ኦቨር x2 ነው የምንለው። ስንገለባብጠውም
ችግር የለውም። የኤክስ ቱም ከዚህ እናገኛለን። የዋይም በተመሳሳይ 3/36 is equal to 10 over y1 እንላለን። ክሪክሮስ አድርገን የዋይ ዋጋ is equal to 120 እናገኛለን ማለት ነው። እዚህ ጋር ጥንቃቄ መድረግ የሚያስፈልገው ኤክስ ከላይ ካደረግነው ዋይ ከታች ወይንም ደግሞ ዋይ ቦታ መቀያየር የለብንም። ቦታ ከቀያየር ነው ያሳስተናል ማለት ነው። ሌላው if the weight of 9 sheets of thick paper is 30 gram, how many sheets of the same paper would weight example 2, if the weight of 9 sheets of thick paper is 13 gram, how many sheets of the same paper would weight 5/4 kilogram ይላል። ይሄን ወደ ግራም መቀየር ነው። ሌላ ነምበር ኦፍ ሺትስ 9 ከዛ 9 ሲሆን ዌይቱ 30 ነው። ኤክስ ሲሆን ደግሞ ይሄን ወደ ግራም ስንቀይር 1250 ግራም ይሆናል። ከዛ ይሄን በ1000 ስናባዛው 1200 ግራም ይሆናል። ስለዚህ አሁን ዳይሬክት ፕሮፖርሽናል ስለሆነ 9/30 is equal to x/1000 50ኛ እናደርጋለን። ኤክስ ዋጋ ስንፈልግ ኤክስ ዋጋ is equal to 375 ይሆንልናል ማለት ነው። ሌላው a vertical pool of 10 meter height costs 20 long shadow. Find the heights of another pool that costs 80 meter long shadow under similar condition. አሁንም 10/20 is equal to x እንበለው ወይም h እንበለው h/80 እናደርግና የh ዋጋን እንፈልጋለን። ለምን under the same similar condition ካለ ኢንቨርስ ዳይሬክት ሪሌሽን ስላላቸው ዳይሬክት ፕሮፖርሽናል ስለሆነ height of the first pool over length of this shadow is equal to height of the second pool over length of the shadow ብለን ይሄን ቀጥታ ስንሰራ የኤችን ዋጋ ከዚህ ውስጥ ስናገኝ ኤች 40 ይሆንልናል ማለት ነው። ኤክሰርሳይዝ 4ን ስናይ if y is direct proportional to x, y is equal to 24, and when x is equal to 6, then find the constant of proportionality. y is equal to ዳይሬክት ፕሮፖርሽናል ከሆነ y is equal to kx ነው። 24 ሲካፈል ለ6 የk ዋጋ ዳይሬክት ፕሮፖርሽናል ከሆነ y is equal to kx ነው። y ዋጋ 24 ከሰጠን የx ቦታ 6ን መተካት ነው። y is equal to kx 24 የy ቦታ ተካን፣ የx ቦታ 6 ተካን። ለ6 ቦት ሳይድ ስናካፍለው የk ዋጋ 4 ነው። k ምንድነው? ኮንስታንት ኦፍ ፕሮፖርሽናሊቲ ነው ማለት ነው። a k is equal to 4 ይሆናል። the formula relating y and x, y እና x, y is equal to kx ነው። የk ዋጋ 4 አግኝተናል። ስለዚህ y is equal to 4x ይሆናል ማለት ነው። y is equal to 4x. the value of y when x is equal to 3 እዚህ ጋር 3 መተካት ነው። y is equal to 3 ጊዜ 4 12 ይሆናል። the value of x when y is equal to 15 የy ቦታ 15 ከዛ ለ4 ማካፈል ነው። የx ዋጋ 15/20ኛ ይሆናል ማለት ነው። which one of the following table show direct proportional relation between x and y? ኮንስታንት ኦፍ ፕሮፖርሽናሊቲን መፈለግ ነው። አሁን k ኮንስታንት ከሆነ ዳይሬክት ፕሮፖርሽን ነው ማለት ነው። ስለዚህ አሁን ይሄም በ3 1 በ3 2 ይሆናል። ይሄኛው በ7 1 በ7 2 ይሆናል። እስካሁን 1 ሁለተኛ 1 ሁለተኛ አግኝተናል። በ4 1 በ4 3 ይሆናል። ስለዚህ ይሄ k is not constant, so it is not direct proportional ነው። እዚህ ጋም b ደግሞ እንየው። በ8 1 በ8 3 ይሆናል። በ5 1 በ5 3 ይሆናል። በ6 1 በ6 3 ይሆናል። k is constant, so it is
ዳይሬክት ፕሮፖርሽናል ነው ማለት ነው። ዋይን 3 ማለት ነው። ይሄን ገልብጠን መስራት እንችላለን። ባይ ዘ ዌይ ዋይ ኦቨር ኤክስ ነው ኬ የኬ ዋጋ። ስለዚህ ገልብጠን ስንሰራ ኬ ፕሮፖርሽን 3 ይሆንልናል። ዳይሬክት ፕሮፖርሽናል ነው ማለት ነው። what is the value of m for the given table below if y is direct proportional to x? ይሄኛውን 21 ኦቨር 14ኛ is equal to m ኦቨር 7 ወይንም ደግሞ 14 21ኛ is equal to 7 ኦቨር m ብለን ክሪክሮስ አድርገን እንሰራለን ማለት ነው። ስለዚህ ይሄኛው m is equal to 21 ሁለተኛ ይሆንልናል ማለት ነው። አራተኛ ጥያቄ y is direct proportional to x if x is equal to 20 y is equal to 160 then what is the value of x when y is equal to 3.2? y is direct proportional ካለ y is equal to kx ነው። መጀመሪያ kን መፈለግ ነው። y is equal to kx ነው። የy ዋጋ 160 ሰጥቶናል። የx ዋጋ 20 ሰጥቶናል። ከዛ k is equal to 8 ሆነልን ማለት ነው። ከዛ ሪሌሽናቸው ምንድነው? y is equal to kx ነው። y is equal to አሁን ምን ሆነ? kን ካገኘን y is equal to 8x ሆነ። የy ዋጋ ካገኘን አሁን የy ዋጋ ቦታ መተካት ነው። እዚህ ጋር ተክተን ለ8 ማካፈል ነው ማለት ነው። 3.2 is equal to 8x ይሆናል። ለ8 ስናካፍል የx ዋጋ is equal to 0.4 ይሆናል ማለት ነው። አምስተኛ if a car travel 100 km in 2 hours then how long will it take for the car to travel 330 km assume the car is moving at constant speed ይላል። ይሄም አሁን ቀላል ነው። ኬን መፈለግ ነው። ከዛ በኋላ ዳይሬክት መስራት ነው። ወይንም ደግሞ 120 ኪሎ ሜትር ለ2 ሃወር is equal to 300 ኪሎ ሜትር ለስንት ታይሙን አስቀምጠን ክሪክሮስ አድርገን መስራት እንችላለን። ዳይሬክት ፕሮፖርሽናል ስለሆነ t is equal to 5.5 ሃወር ይሆናል ማለት ነው። እንደ ወርክሺት እነዚህ በጣም ቀላል ጥያቄዎች ናቸው፣ ግን ደግሞ ትንሽ ዞር ብሎ የተጠየቁ ጥያቄዎች ስለሆነ ይሄን ወርክሺት ራሳቸው ሞክሩትና ኮሜንት ላይ አስቀምጡልኝ። አስፈላጊ ሆኖ ከተገኘ መልሰን እንሰራዋለን ማለት ነው። ለምሳሌ if a is direct proportional to b and a is equal to 18 and when b is equal to 3 find a when b is equal to 11 ከሆነ ይላል። if a is direct proportional to b square ናት እቺ b2 ሳትሆን b square ናት and a is equal to 2 when b is equal to a is equal to 12 when b is equal to 2 find when b is equal to 5 ይላል። ሶስተኛ if p is direct proportional to q and inversely proportional to r and p is equal to 10 when q is equal to 4 and r is equal to 2 find p when q is equal to 9 and r is equal to 3 ይላል። ይሄኛው ኢንቨርስ እና ዳይሬክት ፕሮፖርሽናል ነው። እቺን ጥያቄ ምናልባት ኢንቨርስ ፕሮፖርሽናል ካየን በኋላ ብትሰሩ ጥሩ ነው። ካልሆነም ደግሞ ኮሜንት ላይ አስቀምጡልኝ። የሚቀጥለው ፓርት ኢንቨርስ ፕሮፖርሽናሊቲ ነው። ዳይሬክት ፕሮፖርሽናሊቲ አይተናል። አሁን ደግሞ ኢንቨርስ ፕሮፖርሽናሊቲ ነው። ዴፊኒሽኑን ስናይ y is said to be inversely proportional to x when y is inversely proportional to x written as y is inversely proportional to or y inverse proportional to 1 over x ነው or y is equal to k 1 over x or k over x ነው የሚሆነው if there is a constant k such that y is equal to k over x ነው or k is equal to yx ካለ the number k is called constant of proportionality ነው። አሁንም ኢንቨርስሊ ፕሮፖርሽናል ካለና ዳይሬክት ፕሮፖርሽናል ካለ እዚህ ላይ ፎርሙላ ላይ ብቻ ጥንቃቄ ማድረግ ያስፈልጋል። ከዛ ውጪ ጥያቄዎቹ የሚሰሩት በተመሳሳይ መልኩ ነው። ኬ ብቻን መፈለግ ነው። ኬ y over x ነው ዳይሬክት ፕሮፖርሽናል ካለ፣ እዚህ ጋር ደግሞ ኢንቨርስ ፕሮፖርሽናል ካለ x እና y እርስ በርስ ማባዛት አለባቸው ማለት ነው። if y is inverse proportional to x then as x increase y decrease
ይሄ ኦፖዚት ናቸው። አሁን አንደኛው ሲጨምር ሌላኛው ይቀንሳል፣ ሌላኛው ሲቀንስ ቀሪው ደግሞ ሌላኛው ይጨምራል ማለት ነው። ለምሳሌ ኢፍ ኤክስ እንደ ዋይ አር ኢንቨርስ ፕሮፖርሽናል ዘን የኬ ዋጋ ሁል ጊዜ ኤክስ እና ዋይ ተባዝቶ ይገኛል ማለት ነው። ኤክስ ሲጨምር ዋይ ይቀንሳል፣ ዋይ ሲጨምር ኤክስ ይቀንሳል። ኢንቨርስ ፕሮፖርሽናል ፕሮፖርሽናሊቲ በዚህ ነው። ኬ ደግሞ እርስ በርስ አባዝተን የምናገኘው ይሆናል። ኤግዛምፕል 1 ኢፍ ፒ እንደ ኪው አር ኢንቨርስ ፕሮፖርሽናል ሳይ ዛት ፒ ኢዝ ኢኳል ቱ 15 እንደ ኪው ኢዝ ኢኳል ቱ 3 ከሆነ ዘን ፋይንድ ፒ ፎር ኪው ኢዝ ኢኳል ቱ 9 ከሆነ መጀመሪያ ምንድነው ኢንቨርስ ፕሮፖርሽናሊቲ ነው የምንጠቀመው። ኬ ዋጋን እናገኛለን። ፒ እና ኪውን እናባዛና ኬ ዋጋን እናገኛለን። የኬ ዋጋ ደግሞ ስናገኝ ኬ ኢዝ ኢኳል ቱ ሁለቱን አባዝተን እናገኛለን 45 ሆነልን። ከዛ ደግሞ ፒ እና ኪው ኢንቨርስ ፕሮፖርሽናል ከሆነ ፒ ኢዝ ኢኳል ቱ ኬ ኦቨር ኪው ነው። ኬ ኦቨር ኪው ከዛ 45 ኦቨር 9 ኢዝ ኢኳል ቱ 5 ይሆናል ማለት ነው የፒ ዋጋ። ኤግዛምፕል 2 ሰፖዝ ኤክስ ኤንድ ዋይ አር ኢንቨርስ ፕሮፖርሽናል ሳይ ዛት ዌን ኤክስ ኢዝ ኢኳል ቱ 4 ዘን ዋይ ኢዝ ኢኳል ቱ 18 ፋይንድ ዘ ቫሊዩ ኦፍ ዋይ ዌን ኤክስ ኢዝ ኢኳል ቱ 6 አለ። አሁንም ምንም ሳናደርገው ኬን መፈለግ ነው መጀመሪያ። የኬ ዋጋ ስንፈልግ የተሰጠን ፕሮፖርሽናሊቲ ይሄ ነው። ኬ ደግሞ ኤክስ ዋይ ነው። አራትም በ18 ስናባዛ 72 አገኘን። ፋይንድ ዘ ቫሊዩ ኦፍ ዋይ ዌን ኤክስ ኢዝ ኢኳል ቱ 6 አለ። ዋይ ማለት ኢዝ ኢኳል ቱ ኬ ኦቨር ኤክስ ነው። 72ን ለ6 ማካፈል ማለት ነው። 72 ለ6 ስናካፍል በጣም ቀላል 12 እናገኛለን። ሶስተኛ ሰፖዝ ኤክስ ኤንድ ዋይ አር ኢንቨርስ ፕሮፖርሽናል ሳይ ዛት ዌን ኤክስ ኢዝ ኢኳል ቱ 1 then y is equal to 2 find the value of y when x is equal to 4 አሁንም በተመሳሳይ k መፈለግ ነው። k ስንፈልግ k x times y ነው is equal to 2 ሆነልን። ከዛ ደግሞ y is equal to 2 over 4 ይሆንልናል። x over k over x ስለሆነ 1 over 2 አገኘን ማለት ነው። ኤክሰርሳይዝ መጻፋችሁ ላይ if y is inverse proportion to x and y is equal to 6 when x is equal to 4 find the constant of proportionality xy ማለት ነው። k is equal to xy ማለት ነው። ይሄ በጣም ቀላል ነው። given is equal to ይሄና find constant of proportionality k ፈልጉ አለ። k ማለት xy ነው። 4 ሲባዛም በ6 24 አገኘን ማለት ነው። y is inverse proportional to x if x is equal to 25 then y is equal to 8 k 25 ሲባዛም በ8 ማለት ነው። when the value of y what is the value of y when x is equal to 10 ይላል። ኬን አግኝተናል። ኬ ማለት ደግሞ is equal to ይሄ የተሰጠን ከሆነ xy ነው። ኬ ማለት 200 ነው። y is equal to k over 10 ማለት ነው። የy ዋጋ is equal to 20 ይሆናል ማለት ነው። በጣም ቀላል ጥያቄዎች ናቸው። ኮንሰፕቱ ብቻ ይግባችሁ። ከዛ በኋላ ይሄ ምንም የሚያስቸግር ነገር አይደለም። which one of the following table show inverse proportion relation between x and y ይሄን አባስታችሁ ብቻ ኮንስታንት መፈለግ ነው። ኬን ኮንስታንት መፈለግ። ኬ ኮንስታንት ከሆነልን ኢንቨርስ ፕሮፖርሽን ነው ማለት ነው። ለምሳሌ ይሄን ስናባዛ 72 ነው። ይሄን ስናባዛ 72 ነው። ስናባዛ 72 ነው። k is equal to 72 ነው። ኢንቨርስ ፕሮፖርሽናል ነው ማለት ነው። ቢ ጋር ደግሞ ስንሄድ 100 ነው። ስናባዛው 100 ነው። ይሄኛው 75 ነው። k is not constant ስለዚህ ይሄ ኖት ኢንቨርስ ፕሮፖርሽናል አይሆንም ማለት ነው። አራተኛ ጥያቄ it take 8 days for 35 laborers to harvest coffee on plantation. How long will 20 labor take to harvest coffee on the same plantation ይላል። ይሄኛው ኤክስ እና ዋይ ብለን እንውሰደው ከፈለጋችሁ 8 ዴይ ከ35 እንደ ኮንስታንት አድርገን ብንወስደው 8 እና በ35 አባስተን ኬን አገኘን ማለት ነው። ከዛ በኋላ ደግሞ ለ20 አካፍለን
በስንት ጊዜ እንደሚጨርሱ ማወቅ እንችላለን ማለት ነው። ኢንቨርስ ፕሮፖርሽናል ነው። ኢፍ ዊ አስዩም ዛት ቶታል ወርክ ኢዝ ዘ ሴም ከሆነ ቶታል ወርክ ደን ኢዝ ኢኳል ቱ ነምበር ኦፍ ሌበርስ 35 ሲባዛን ነምበር ኦፍ ዴይ በ8 እናባዛለን። ይሄኛው 280 ሌበር ፐር ዴይ አገኘን። ከዛ በኋላ አሁን ደግሞ ሃው ሎንግ ዊል ኢት ቴክ 20 ሌበር የምለው ሌት ዲ ብለን ደግሞ the number of day for 20 ሌበር ብለን እንወስዳለን። 20 ታይምስ ዲ is equal to 280 ይሆንልናል። ከዛ ዲ ስናካፍል የ14 ቀን ውስጥ ይጨርሳሉ ማለት ነው። ስለዚህ አምስተኛው x is inversely proportional to y ነው። if x is equal to 25 and y is equal to 15 find y when x is equal to ይሄ በጣም ቀላል ነው። ከኬን መፈለግ ነው። መጀመሪያ ኬን ስንፈልግ የኬ ዋጋ እርስ በርስ እናባዛለን። 375 ሆነልን። ከዛ y is equal to k over x ይሆናል። ይሄን አቃለን 12 ነጥብ 5 ይሆንልናል ማለት ነው። ስድስተኛ 100 men work in a factory product 6000 article in 10 day ነው። how long it take assume all worker do the job at the same rate 50 men to produce 6000 አርቲክል አለ። ያኛውን ኮንስታንቱን ኬ መፈለግ ነው። ይሄን ኮንስታንት ኬ ስንፈልግ ይሄን በዚህ ስናባዛው 1000 ይሆናል። ለ50 ማካፈል ነው። ከዛ ደግሞ ለ150 ማካፈል ነው። በጣም ቀላል ነው ማለት ነው። ይሄም 50 men to produce this article or 150 የሚለውን መጀመሪያ ኮንስታንት ኬ 1000 ካገኘን በኋላ 1000ን ኤ ላይ ላለው ሌት ብለን ማስቀመጥ እንችላለን። ለ50 ማካፈል ነው። ቢ ላይ ላለው ደግሞ ለ150 ማካፈል ነው። ለ150 ስናካፍል 1000 ለ150 ስናካፍል 6 ቀን ከ2/3 አካባቢ ይጨርሳል ማለት ነው። ሰባተኛ ኮንትራክተር ኦፕነንት 36 works to build a wall. They could finish the task in 12 days. How many days will this worker take ይላል። አሁንም ኬን 36ን በ12 አባስተን ኬን ማግኘት ነው። ከዛ ለ16 አካፍለን የተሰጠንን ማግኘት ነው ማለት ነው። work times day is equal to constant total main day ነው የሚሆንልን። ይሄኛው 432 main day አግኝተናል። ከዛ let d number of day for this worker ብለን 16 ሲባዛም በዲ is equal to 432 ዲ ማለት 432ን ለ16 ማካፈል ነው is equal to 27 ይሆናል ማለት ነው። እንግዲህ እነዚህ ጥያቄዎችን ከላይ የሰራናቸውን በደንብ በትኩረት ካያችሁ በጣም ቀላል ስለሆነ ፈተና ላይ በማንኛውም ሰዓት ከመጣ ማጣት የለባችሁም። ይሄ ደግሞ እንደ ሆምወርክ ራሳችሁ ሞክሩ። ከዛ ደግሞ ኮሜንት ላይ ሰርታችሁ ብትልኩልኝ ደስ ይለኛል። ካልሆነም ጥያቄ ካላችሁ ያልገባችሁ ካለ ኮሜንት ላይ ብታስቀምጡልኝ ሰርቼ ልክላችኋለሁ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ በማድረግ ጓደኞቻችሁ ጋር እንዲደርስ እንድታደርጉ ጠይቃለሁ። እጅግ በጣም አመሰግናለሁ።